ሰላም እንዴት ናችሁ? ፍራውል እባላለሁ የቪስኮ ሪል ስቴት አማካሪ ነኝ። ቪስኮ ሪል ስቴት እንግዲህ ያለቁ ቤቶችን 100% ተጠናቀው ተነጠል ካርታ ያወጣላቸውን ቤቶች በ50% ክፍያ ብቻ ይረከቡ እያላችሁ ይገኛል። ከባለ 1 እስከ ባለ 3 ድረስ አሉ። ሆኖም እዚህ ቪስኮ ሪል ስቴት ላይ ያለቀው የምታዩት ባለ 3 መኝታዎችን ብቻ የያዘ ነው። ባለ 1 እና ሱቆች ለምትፈልጉም እዚሁ ጋዜቦ አደባባይ ፊት ለፊት ይኖራል ማለት ነው። ውስጥ ገብተን ደግሞ ያለውን ነገር በደንብ ማየት እንችላለን። እሺ እንግዲህ ሌላው ደግሞ በወለል ላይ 3 አባወራ ብቻ ነው የሚኖረው። 2 ሊፍቶች ያላቸው ናቸው። አንደኛው ባለ 3 መኝታ እዚህ ጋር የምትገኘው ነች። እንግዲህ ሳሎኑ እንደምታዩት ነው። እጅግ በጣም ሰፊ ሳሎን ነው። ለቤተሰብ የሚሆን ምቹ የሆነ ሳሎን ነው እዚህ ጋር የምናገኘው። መኝታ ክፍሎቻችን ደግሞ እዚህ ጋር በምናገኘው አንደኛው መኝታ ክፍላችን ነው። በተጨማሪ ደግሞ እዚህ ጋር ክሎስድ ኪችን ነው የምናገኘው። ክሎስድ ኪችን ውስጥ ደግሞ ባልከኒም አለው። በተጨማሪም የሰራተኛ ክፍልም በዛኛው ሳይድ የሚኖር ነው የሚሆነው። አዲሽናሊ ኮመን ባዝ እዚህ ጋር እናገኛለን ማለት ነው። ኮመን ባዝ እንግዳ ቢመጣ ለሌሎች 2 መኝታ ክፍል 1 ኮመን ባዝ አለ። ማስተር ቤድሩሙ ደግሞ የራሱን ማስተር ባዝሩም ይኖረዋል ማለት ነው። ቆንጆ ዲዛይን የራሱን ባልከኒ ያለው እዚህ ጋር የምንመለከት ይሆናል ማለት ነው። ስለዚህ ማስተር ቤድሩሙ እዚህ ጋር ይሆናል። ሌላኛው የልጆች መኝታ ክፍል 3ኛው መኝታ ክፍላችን እዚህ ጋር የምናገኘው ይሆናል ማለት ነው። አዲሽናሊ የራሳችን ባልኮኒ ይኖረናል። በየትኛውም በኩል ያሉ ቤቶች በቂ የሆነ የፀሐይ ብርሃን ያገኛሉ ማለት ነው። ሁሉም ቤቶች ሁሉም ክፍሎች በቂ የሆነ የፀሐይ ብርሃን ያገኛሉ። የጠዋት ፀሐይ እንጂ የከሰዓት ፀሐይ ቤቶቹ አያገኛቸውም ማለት ነው። ስለዚህ ይህ ደግሞ ሞር ተመራጭ ያደርገዋል። ስለዚህ ይህንን የመሰለ ያለቀ ቤት የምትፈልጉ ደንበኞቻችን ከታች ባለው ስልክ ኮንታክት አድርጋችሁ መታችሁ በአካል ቪዚት ማድረግ ትችላላችሁ። የምንገኘው መስቀል ፍላወር ነው። መስቀል ፍላወር ለቤዝ ታወር ጀርባ ነው የምንገኘው። በተጨማሪም ደግሞ ፕሮግረስ ላይ ያሉ ቤቶች ለምትፈልጉ ደንበኞቻችን ጋዜቦ አደባባይ ፊት ለፊት ከባለ 1 መኝታ 55 ካሬ፣ ባለ 2 መኝታ 70 ካሬ፣ 84 ካሬም ጨምሮ ስለሚገኝ እነሱን መታችሁ ቪዚት ማድረግ እንችላለን። እሺ እንግዲህ ቪስኮ ሪል ስቴት ማለት ከዚህ ቀደም በኢምፖርት ኤክስፖርት ላይ የሚታወቅ የኢንተርናሽናል ትሬዲንግ ካምፓኒ ነው። ረዘም ያለ አመት በትሬዲንግ አለሙ ብዙ አመት የስራ ልምድን ያካበተ ግዙፍ ድርጅት ነው። አሁን ላይ ወደ ሪል ስቴት ኢንዱስትሪው ከተቀላቀለ ኦልሞስት አጭር ጊዜ ቢሆነውም በዚህ አጭር ጊዜ ውስጥ እንግዲህ 100% በሚሆን ደረጃ አጠናቆ ገንብቶ ሽያጭ ይፋ አድርጓል። ተነጠል ካርታ ያወጣላቸውን ቤቶች እጅግ በጣም አፎርደብል በሆነ ፕራይስ እንደዛውም ሁነኛ ቦታ ላይ ጋዜቦ አደባባይ እንዲሁም መስቀል ፍላወር ላይ 2 ሳይቶችን ይዘን ነው ለማርኬት ይፋ ያደረግነው ማለት ነው። ያለቀው ቤቶች ላይ ባለ 3 መኝታ ከ153 ካሬ እና እንዲሁም 167 ካሬ የሚገኙ ሲሆን ምናልባት ባለ 1 መኝታ እና አነስተኛ ካሬዎች ለኢንቨስትመንት ለሚፈልጉ ደንበኞች ኮሜርሻል ወይ ደግሞ ሱቆችንም ጨምሮ ጋዜቦ አደባባይ ፊት ለፊት 3ኛ ፍሎር ላይ የደረሰ በተቀላጠፈ መንገድ በቴክኖሎጂ ግንባታ እየተገነባ የሚገኝ ሳይታችን ይዘን ብቅ ብለናል ማለት ነው። በዋናነት ደግሞ እንደ ማርኬቱንም ስንቀላቀል ቪስኮ ሪል ስቴት ከሌሎቹ ላይ የሚያደርጋቸው 3 ነጥቦች ነው ይዘው ብቅ ያለው ማለት ነው። 3ቱ ምንድነው? አንደኛው በታማኝነት ዴሊቨሪ ታይማችንን ጠብቀን ማስረከብ ነው። ሁለተኛ ደግሞ ኖ ስካሌሽን ወይ ደግሞ ምንም አይነት ውዝፍ ፕራይስ ወይ ደግሞ ተጨማሪ ፕራይስ ደንበኞች ላይ የሚመጣ እንደሌለና ሶስተኛው ደግሞ ሎኬሽን አንግል ነው። ሎኬሽን ለቤት ኢንቨስትመንት ትልቁ ማተር የሚያደርግ ስለሆነ ለሪሴል ቫሊዩ ቢፈለግ ለሬንታል ቫሊዩ ቢፈለግ ሳይቶቻችን ያሉበት የሎኬሽን ቦታ እጅግ በጣም ተመራጭ ያደርጋቸዋል። በተጨማሪም በኢትዮጵያ ብርም ቢሆን ግብይት የምናደርገው አሁን ላይ ኦልሞስት 90% በሚሆን ደረጃ አብዛኛው ሪል ስቴቶች አሁን ላይ በኢትዮጵያ ብር ነው ግብይት የሚያደርጉት። ግን በኢትዮጵያ ብር ላይ መሆኑ ሳምሃው ዲስአድቫንቴጁ ምንድነው? ምናልባት ፊውቸርሊ ግንባታውን ገንብቶ እስከሚያስረክብ ድረስ ይህ ካምፓኒ የኮንስትራክሽን እቃዎች በሚጨምሩበት ሰዓት ላይክ ፌሮ ሲጨምር፣ ነዳጅ ሲጨምር ውዝፍ ፕራይስ ደንበኛ ላይ በስካሌሽን ይመጣል። ይህን ነገሮች ማርኬት አናላይዝ በማድረግ እንግዲህ መፍትሄ በመስጠትኛ የተሻለ አድርገን ምንም አይነት የዋጋ ጭማሪ ደንበኞችን እንደማይመለከትና እስካሌሽን የሚባል ነገር እንደሌለም በዚሁ ላሳውቅ እወዳለሁ ደንበኞችን። ውላችን በአጠቃላይ ምንድነው? ግብይት የምናደርገው ውል ላይ 90% የገዢዎችን አድቫንቴጅ እየጠበቀ ውል ነው የምንዋዋለው ማለት ነው። ዋጋም በተመለከተ እንግዲህ አሁን አይተን የመጣናቸው ያለቁ ቤቶች ቅድመ ክፍያቸው ኦልሞስት ያለቀ ቤት እንደመሆኑ አንድ ደንበኛ 50% ተከፍሎ ቤቱን መረከብ ይችላል። ዜን ቀሪ 50ውን በ1 ዓመት ውስጥ ቤቱን ተረክቦ መክፈል ይችላል። ምናልባት ደግሞ በባንክ የሚፈልግ ከሆነ በራሱ ባንክ
መግዛት ይችላሉ። ቤዚካሊ ኤንጂኦ የሚሰሩ ሰዎች አንዳንድ ኢንተርናሽናል ካምፓኒዎች ላይ ምናምን ያሉ ሰዎች አሁን በካምፓኒ በድርጅታቸው ብዙ ጊዜ ቤት ለመግዛት የብዙ ደንበኞቻችን ጥያቄም ስለነበረ ከዛ አንግል በባንክ መግዛትም ይችላሉ። ካልሆነም ደግሞ 50% ከፍለው ቤቱን መረከብም ይችላሉ ማለት ነው። ቶታል ፕራይሳቸው ምናልባት ቅናሽ ለሚፈልጉ 100 ለሚከፍል ደንበኛ በ15 ሚሊዮን መጨረስ ይችላል። አሁኑኑ ዲጂታል ካርታ በስሙ ዞሮ መረከብ ምንም የሚጠብቁት ጊዜ አይኖርም ነው። ስለዚህ የወደ ቤቶቹ አማራጮች ስንመጣ ባለ 155 ካሬ አለ። ቶታል ፕራይሱ እስከ 5.1 ነው። ቅድመ ክፍያው 1.3 ነው። ባለ 2 ደግሞ 84 ካሬ ቶታል ፕራይስ 8.7 ነው። ቅድመ ክፍያቸው ወደ 1.7 አካባቢ ነው የሚሆነው። 100% ለሚከፍል ደንበኛ ደግሞ ትልቅ ዲስካውንት ስላለን 25% ቅናሽ አድርገን ወደ 6.5 አካባቢ ቶታል ፕራይሱ ይሆናል ማለት ነው። ስለዚህ በዚህ መልኩ ደንበኞች ብቅ ብለው ሳይትም መጎብኘት ይቻላል። ኦፊስም ብቅ ብላችሁ ቪዚት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ የኮሜርሻል ወይ ደግሞ የሱቆቹ አማራጭ ከ10 ካሬ ትንሹ 10 ካሬ፣ 14 ካሬ በተጨማሪ 26 ካሬ በርካታ የካሬ አማራጮች አሉ። አካባቢ ላይ ካለውም ማርኬት አናላይዝም አንጻር ብዙ ጊዜ አካባቢ ላይ ተፈላጊነታቸውም ለተለያየ መጠነኛ ለሆኑ ቡቲክ ቤቶች፣ ለወርቅ ቤቶች እንዲሁም የውስኪ መደብር ቤቶች ለማድረግ እንደ ኢንቨስትመንት መጠቀም ለሚፈልጉ ደንበኞች በርካታ የሆኑ የሱቆች ካሬ አማራጮች ይኖራሉ ማለት ነው። 3.7 ቶታል ፕራይስ እስከ 1.3 ቅድመ ክፍያ እንዲሁም 8.2 ቶታል ፕራይስ እና 3.7 ቅድመ ክፍያን ያካተቱ ከዝቅተኛ እስከ ከፍተኛ የሱቅ አማራጮች ይዘን ብቅ ብለናል። ሌላኛው ደግሞ ምንድነው አሚኒቲዎች ነው። እነዚህም ቤቶች ስትገዙ ደንበኞች መሰረታዊ ነገሮችም የተሟላላቸው ናቸው። ቅንጡ አፓርታማ እንደመሆናቸው በቂ የሆነ የመኪና ማቆሚያ፣ 2 ቤዝመንት ፕላስ ግራውንድ ያለቀ ቤቶች ላይ አንደር ኮንስትራክሽን ላይ የሚገኘው ደግሞ በ2 ዓመት ከ6 ወር ነው የምናስረክበው። እዛ ላይ ደግሞ 3 ቤዝመንት ፕላስ ግራውንድ የመኪና ማቆሚያዎች ይኖሩናል። በተጨማሪ ከርሰ ምድር ውሃም ከላይ ታንከር የውሃ መያዣ የሚኖረው ነው የሚሆነው። በቂ የሆነ ኤሌቬተሮች በወለል ላይ 3 አባወራ እንደመኖሩ 2 ኤሌቬተሮች፣ አንዱ የዕቃ አንዱ የሰዎች መመላለሻ በውስጡ የያዘ እንዲሁም የተለያየ ፕሮፐርቲ ማኔጅመንት ቢሮዎች ሌሎቹንም የጋራ መጠቀሚያዎቹን ማኔጅ የሚያደርጉላቸው እና ነዋሪዎቹ ቤቱን ገብተውበት እስከ ወሰነ ዓመታት ድረስ ካምፓኒው ጋራንቲ በመሆን የሚያስተዳድረው ይሆናል ማለት ነው። ስለዚህ ይህንን አሚኒቲዎች በውስጡ ያቀፈ እንዲሁም አፎርደብል በሆነ ፕራይስ ሁነኛ ቦታዎች ላይ ቅንጡ ቤቶችን ገንብተን ለሽያጭ ይፋ አድርገናል ማለት ነው። ሳይቶቻችን የሚገኙበት ቦታዎች ላይ እንግዲህ የተለያዩ አሚኒቲዎች እንዲሁም ከኮሜርሻል ሴንተርም እንዲሁም ደግሞ ለተለያየ መሰረታዊ ለሆኑ የጤና ተቋማትም ሆነ ትምህርት ቤቶች፣ ሃይማኖት ተቋማት በዙሪያችን የሚገኙ ነው የሚሆነው ማለት ነው። ለምሳሌ አየር መንገድ ኦልሞስት የ10 ደቂቃ ጉዞ ነው የሚሆነው ከሳይታችን። እንዲሁም ትላልቅ ጤና ተቋማት እነ ቤተ ዛታንም እንዲሁም ሌሎች ኢንተርቴንመንት ሴንተሮች አካባቢያችን ላይ በዙሪያችን የሚገኙ ነው ማለት ነው የሚሆነው። ለበለጠ ደግሞ ምናልባት በአካል መታችሁ ቪዚት ማድረግ ለምትፈልጉ ኮንታክት ልታደርጉ የምትፈልጉ ደንበኞች ከታች ባለው ስልክ ላይ በዋትስአፕ በቴሌግራም እንዲሁም በተጨማሪ ደግሞ ቀጥታ ደውላችሁ መታችሁ ቪዚት ማድረግ ትችላላችሁ። እናመሰግናለን።